ለአርሶ አደሩ በተገቢው መንገድ ጥቅሙን ፋይዳውን በማስረዳት አርሶ አደሩ ተባባሪ በመሆን ለዚህ ስራ ጉልህ አስተዋጽኦ ያደረገበት ሁኔታ ነው ያለው። ስለዚህ ካዳስተር አካባቢ ላይ የተሻለ አፈጻጸም የመጣበት እና የህዝብ እንቅስቃሴያችን ግንዛቤ ፈጠራችን እና ላለው ፋይዳ ርብርብ ያደረገና አብዛኛውን ውጤታማ የሆነበት መንገድ ነው ያለው። በተለይ ደግሞ መሬትን የማዘመን ስራችን ከወትሮ በላይ የተሻለ ስራ የሰራንበትና አላይ ሲታይ በዘንድሮ ዓመት ጥሩ ስራ የሰራናቸው ቢኖርም እንደ ክልል ደግሞ ካለው የሰላም ችግር አንፃር ያልሰራናቸው ስራዎች ስለሚኖሩ ክልል በሰጠን መሰረት የቁጭት ዘመን እቅዳችን በ2017 ዓመተ ምህረት የተሻለ ስራ ለመስራት ዝግጁ ነን ማለት ነው። ሰላሙ ጊዜ አኳያ ሲታይ በሰላሙ ጊዜ ያልሰራ ነው እጅግ በጣም ጠንካራ ስራ ተደርጎ መወሰድ አለበት። በዚህ ውስጥ የአመራሩ ሚና የህብረተሰቡ ድጋፍና የተቋሙ እንቅስቃሴ በጣም ጥሩ ነበርና በዚህ ደረጃ የተሻለ ስራ የተሰራበት ሁኔታ ነው ያለው። ከመሬት አስተዳደሩ ጋር ተያይዞ አንዱ መሬትን በዘመናዊነት ግብይት የመፈጸም በተለይ የገጠር ብሔራዊ መረጃ ቋት ውስጥ በማስገባት ብልሹ አሰራሮችን ለመቅረፍ ከሰው ንክኪ ነፃ ለማድረግ በሲስተም መሬትን ግብይት የማድረግ የውርስ እና ሌሎች የስጦታ የመሳሰሉት ነገሮችን በቴክኖሎጂ በናርለስ ሲስተም የማድረግ ስራ ለመስራት ታቅዶ ከማሳ አኳያ 1,864,313 ማሳ የሁለተኛ ደረጃ ይዞታ ማረጋገጫ ካርታ ተሰርቶለት ለአርሶ አደሩ የተሰራጨበት ሁኔታ ነው ያለው። ከባለይዞታ አኳያ ወደ 313,000 አርሶ አደር የዚህ ተጠቃሚ የሆነበት ሁኔታ ነው ያለው። ከቀበሌ አኳያ ካሉን 515 ቀበሌዎች 235ቱ የሁለተኛ ደረጃ ይዞታ ማረጋገጫ ካርታ የተሰራበት ሁኔታ ነው ያለው። ከዚሁ ጋር ተያይዞ እስካሁን እንደ ዞናችን የሁለተኛ ደረጃ ይዞታ ማረጋገጫ ካርታ አስይዘው የተበደሩ አርሶ አደሮች ወደ 300 አካባቢ አርሶ አደሮች አሉ። የሀብት መጠናቸውን ስንገምት ወደ 39 ሚሊዮን ብር ተበድረው በእንስሳት እርባታ፣ በግብርና ቴክኖሎጂዎች፣ በዋተር ፓምፕ፣ በማድለብ የተሰማሩበት ሁኔታ ነው ያለውና የሁለተኛ ደረጃ ይዞታ ማረጋገጫ ደብተር መስጠታችን ኢኮኖሚካል ተጠቃሚነቱን በከፍተኛ ሁኔታ የጨመረበት ሁኔታ ነው ያለው። የመልካም አስተዳደር ችግሮች በከፍተኛ ሁኔታ የቀነሱበት ሁኔታ ነው ያለው። በጣም ግንዛቤው አለን። ያው ቀደም ሲል መሬታችን ተበትኖ ይኖር ነበር። አሁን ካርታው ከመጣ ወደዚህ ተሰብስቦ ለጥቅም ይሰጠናል ብለን እናስባለን። እንደኔ እስከዛሬ በድንበር በተለያየ ነገር ከህብረተሰቡ ጋር በመንገድ በተለያየ ነገር ስንጋጭ የነበረበትን ይሄ ካርታ ይፈታልናል ብዬ አስባለሁ። እንደኔ መሬቴን በአግባብ መጠቀም ነው። ደብተሬን በአዞማ በስርዓት መያዝ ማስቀመጥ ማለት ነው እና ደብተር ባለቤትነቴን አረጋግጬ ደብተሬን በስርዓት መያዝ። የሁለተኛ ደረጃ የይዞታ ማረጋገጫ ደብተር ይሰራል። ይሄን ደብተር ሰርቶ ሰውን ሰርቲፋይ ሲያደርግ ቅድም ወንድም ያብዱ ሲያነሳ እንደነበረው እንዲህ በቀላሉ ብጣሽ ወረቀት ሰርቶ እንደመስጠት አይደለም። ታውቁታላችሁ። እያንዳንዷን ማሳችሁን ለክቶ እያንዳንዷን ማሳችሁን በካርታ ሰርቶ ያችን ካርታ ደግሞ ሰው አይቶ ቅሬታ ካለው የኔ አዋሳይ ችግር አለ፣ የድንበር ችግር አለ፣ ያልተለካ መሬት አለ ብሎ ካነሳ እንደገና ለክቶ ነው ይሄ ሰርቲፊኬት ተሰርቶ የመጣው ማለት ነው። ይሄ ሁሉ ስራ ሲሰራ ብዙ ውጣ ውረድ አለው፣ ብዙ ገንዘብ ወጥቶበታል፣ በጣም ብዙ ጊዜ ፈጅቷል። ለምንድን ነው ይሄን ያደረግነው የሚለው እንድትረዱን እንፈልጋለን። ለሁለት መሰረታዊ ጉዳይ ነው ይሄን የምናደርገው። አንደኛውና ዋናው መሰረታዊ ጉዳይ የአርሶ አደሩን የመጠቀም መብት ለማረጋገጥ ነው። አርሶ አደሩ የባለቤትነት መብቱን ለማረጋገጥ ነው። የሚያወዛግብ ነገር አለ። መሬት የመንግስትና የህዝብ ነው የሚለው አወዛጋቢ ሐሳብ አርሶ አደሩ ባለቤት አይደለም የሚል ትርጉም የሚሰጡት ተንታኞች አሉ። እንደሱ አይደለም። ዋናው ነገር ሙሉ የመጠቀም መብት፣ ሙሉ የባለቤትነት መብት አርሶ አደሩ አለው። ይሄ ሰርቲፊኬት እስካለው ድረስ ማለት ነው። ይሄንን ሰርቲፊኬት ከያዘ አንደኛ ዋስትና አስይዞ መበደር ቢችል ያለምንም ከልካይ ዋስ አድርጎ መበደር ይችላል መሬቱን። ሁለተኛ በመሬቱ ላይ ያፈራቸውን ሀብቶች በቋሚነት የመሸጥ መብት አለ፣ አሁን በወጣው አዋጅ ደግሞ ማለት ነው። ስለዚህ ይሄ ማለት አርሶ አደሩ በመሬቱ የመጠቀምና ባለቤት የመሆን እድሉን በዚህ ደብተር እያረጋገጥን ነው ማለት ነው። አንዱና ዋናው ዓላማ ይሄ ነው። ትክክል ነው።